ዛሬ ምን መለከተው ባለፈው ካንድ ሁለት ወር በፊት አካባቢ የጀመርነው አንድ ሐሳብ አለ እሱን ነው የምንቀጥለው ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ያለውን ቃል አነባለሁ 7 ቁጥር 1 በኢየሱስ ስም አነባዋለሁ ምን ይላል እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም ያደረግን ስጋና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ማአረስ አጥቁራን እዚህ ተስፋታት እዚህ ካብዝ ወናስ ፍርሃት አላህ ቅድስና እናብላና ካብዝ ስጋ መንፈስን ዘርክስ ዘበለ ሁሉ ርስና ነንስ ባለፈው ታስታውሱ እንደሆነ ይሄን ክፍል ስንጀምር እንዳልኳችሁ ሰፋ ያለ ሐሳብ ስላለው ለሁለት ከፍለነው እየተመለከትን ያለ ነው እዚህ ሐሳብ አልፈን ጀመራይ ሐሳብ ስለሆነ በخلت ተመቅና የመጀመሪያ ያየነው ክፍል እግዚአብሔርን መፍራት የሚለውን ሐሳብ አይተናል ዛሬ ደግሞ ቅድስና የሚለውን ሁለተኛውን ክፍል እናያለን ምክንያቱም እዚህ ክፍል ያነበብነው ክፍል ውስጥ በእግዚአብሔር ፍርሃት ቅድስናን ፍጹም ያደረግን ስለሚል እግዚአብሔር ፍርሃት የሚልን ሐሳብ አየን አሁን ደግሞ ቅድስና የሚል ቅድስና ማለት ምን ማለት ነው መቀደስ ማለት ምን ማለት ነው ቅዱስ ማለት ምን ማለት ነው የሚለውን ሐሳብ በማየት እንጀምራለን ቅድስና ማለት ትርጉሙ መለየት ለእግዚአብሔር መሆን የእግዚአብሔር ብቻ ሆኖ ለሱ መለየት የሚልን ሐሳብ ነው ያለው ቅድስና ማለት ለእግዚአብሔር መፍላት ለእግዚአብሔር ተፈሪሃ ንዑ ታህሙሃ ማለት ምሳሌዎችን እያየን ወደ በኋላ ስንመጣ በደንብ እየገባን ይሄዳል ለምሳሌ አንድ የምናቀውን ቃል ብንመለከት ቅድስተ ቅዱሳን የሚለውን ብንተረጉመው ከተለዩት ሁሉ የተለየች ማለት ነው መለየት ለዚህ ነው እግዚአብሔር ሕዝቡን በብሉይ ኪዳን መጽሐፍ ቅዱስን ስናነብ በብሉይ ኪዳንም በአዲስ ኪዳንም ተቀደሱ እያለ ሁሉ ጊዜ የሚናገረው ለኔ ተለዩ ማለት ነው ስለዚህ እግዚአብሔር ሁሉ ጊዜ አብሉይ ኪዳን ማለት ተፈለዩ ለና ተቀደሱና ናአይ ተፈለዩ ማለት ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 እና 18 ላይ ቆሮንቶስ ምዕራፍ 6 ቁጥር 17 እና 18 ከመካከላቸው ውጡና የተለያችሁ ሁኑ እርኩስንም አትንኩ ይላል ሁሉን የሚገዛ ጌታ እኔም እቀበላችኋለሁ ለእናንተም አባት ሆናለሁ እናንተም ለኔ ወንድና ሴት ልጆቼ ትሆናላችሁ ይላል ስለዚህ ከዚህ ልቃል ስለዚህ ካማከሩ ውጡ ተፈለዩ ሩስ አይተንኩን አና ተቀበለኩ ይብል እግዚአብሔር ከመካከላቸው ተለይታችሁ ውጡ ካማከሩ ተፈለዩ ከብዙ ነገሮች ከብዙ ህዝብ መካከል ከብዙ ነገር ካለበት መካከል ውጡ እዛው አትቆዩ ተለዩ ነው የሚለው እዚህ ጋር ይህንን ሐሳብ በደንብ ለመረዳት መለየት የሚለውን ተለይቶ የእግዚአብሔር ብቻ መሆን የሚለውን ሐሳብ ለመረዳት ከብሉይ ኪዳን አንዳንድ ምሳሌዎችን እናነሳለን ስለዚህ ተፈይሃ እግዚአብሔር ሁሉ በብሉይ ኪዳን በእርግጥኛውን ያለነው አዲስ ኪዳን ውስጥ ነው አሰራሩ ተቀይሯል ነገር ግን በብሉይ ኪዳን ለእግዚአብሔር ብዙ ነገሮች ሲለዩ እንመለከታለን ስለዚህ በርግጥ አዲስ ኪዳን ያለና አዲስ ኪዳን ተሰራራ ተፈልሎ ግን አብሉይ ኪዳን ዘለው እዚህም ነገራት ሲሆን ክብሪኦም ለምሳሌ ካህናትን ተለዩ ሲል እንመለከታለን በኩራት የሆኑ የመጀመሪያ ከሰውም ከእንስሳም የተወለዱ በኩራትን
እግዚአብሔር ለዩልኝ ሲል እንመለከታለን ቀኖ ካህናት ተፈለይ ከለበሪ ቦኽርን ዝሆነዓ ቦኽራት ዝሆነዓ ንእግዚአብሔር ተፈለይ እዩ እግዚአብሔር ተፈልወለካ ስፍራዎችን እግዚአብሔር ለኔ ለዩልኝ የተቀደሰ ይሁን ሲል እንመለከታለን ቁሳቁሶችን በእግዚአብሔር ቤት በመቅደሱ በመገናኛው ድንኳን ያሉ ለእግዚአብሔር የሆኑ ነገሮች በሙሉ ለኔ ይቀደሱ ሲል እንመለከታለን ሰንበትን ሰባተኛውን ቀን ለራሱ ሲቀድሰው እንመለከታለን እንደዚህ ይሄንና እነዚህን የመሳሰሉ ሐሳቦች ብዙ ስለሆኑ ሁሉንም አንመለከትም ግን አንድ ሁለት ለምሳሌ ለመረዳት ያህል እንዲረዳን አንድ ሁለት ምሳሌ እንመለከታለን እስቲ ዘጸአት ምዕራፍ 28 ቁጥር 41 ላይ እንሂድ እግዚአብሔር ሙሴን ምን ይለዋል ይህንን ሁሉ ወንድምን አሮንን ከርሱም ጋር ያሉትን ልጆቹን ታለብሳቸዋለህ በክህነት እንዲያገለግሉኝ ደግሞ ትቀባቸዋለህ ትክናቸዋለህ ከዛ ደግሞ ትቀድሳቸዋለህ ሲል እንመለከታለን نحاول ندقو مسكو كلام قوم دما አዳውን ملአውን ካህናት ሆኖ እዚህ ዘጸአት 28 ላይ ዘጸአት 39 ላይ ያሉትን ክፍል ስናነብ ካህናት ምን መልበስ እንደሚገባቸው እግዚአብሔር ከላይ ጀምሮ እስከታች መልበስ የሚገባቸውን ለሙሴ ከነገረው በኋላ አልብሳቸው አሮንና ልጆቹን አልብሳቸው ስለዚህ ከመጀመሪያ ጀምሮ እግዚአብሔር ካህናት መስፈለው እንታ አይነት ክዳን ዝቆም ከጸውር ርዕሶም ስጋ ጸፍር ብለው እንታ ክዳን ተወደሩ ከምትልቆም ንሙሴ ክደን ነው ካህናት ከዚህ ጌታ ክደን ነው ብለው አልብሳቸው ካለበስካቸው በኋላ ደግሞ ለኔ ካህናት እንዲሆኑ ቀባቸው ይቀቡ እንደገና መስከረም ካይንካ ናይ ካህናት ሆኖ ከዛ ይካኑ ከዛ ቀድሳቸው ለኔ የተለዩኑ ቀድሳቸው ሲል እንመለከት አልብሳቸው ካለ በኋላ ይሄን ክፍል ስናነበው እንዳይሞቱ መገናኛው ድንኳን ሲያገለግሉኝ በመሰዊያው አካባቢ ሲያገለግሉኝ እንዳይሞቱ ይሄንን ይልበሱ ወኸበሉ ቀለው ምን ኸይሞቱ እዚህ ከደር እዚህ ልብስ خلص አለውም ምን ኸይሞቱ ቅድስና ለእግዚአብሔር የሚወል ደግሞ ያንጠልጥሉ አፍቆማ ቅድስና ለእግዚአብሔር ዝብል ታፔላ አይንተው ከዛ በኋላ ቀባቸው ስለ ቅባት ደግሞ ዘጸአት ምዕራፍ 30 ላይ ከ22 ጀምሮ ስለ የተቀደሰ ቅባት የተቀደሰ የቅባት ዘይት የሚባል አለ 30 22 ቁጥር 12 ድማ ዝተቀደሰ ዘይት ከአቡ ተሰሐይኑ የሚገርም ዘይት ነው ሽታው ልዩ የሆነ ዘይት በእግዚአብሔር ትእዛዝ የተዘጋጀ ዘይት እሱን ይቀቡ ስለዚህ ፉሪ ዘይት ጨሉ ማዕዙ በጣም ተፈለዩ ከላይ ተቀሚሙ ድሕሪናሃ በእግዚአብሔር ትእዛዝ ዝተቀመመ ዘይት እሱን ከተቀቡ በኋላ ደግሞ ካህናቸው ቀድሳቸው ይለዩ ይላል እዚህ አውደማ ፍላየው ካህናቸው ተቀደሱ ማለት ይሄ ዘይት ደግሞ ካህናት ላይ ብቻ ሳይሆን መቅደስ ውስጥ ያሉ ዕቃዎች ላይ በሙሉ እነዚህ ይሄ ቅባት ይቀባል ስለዚህ አባው ሰማት ታይሆነ ሰማት ዝልከራ ነዓም ታይሆነ ማለት አቡ ሁሉ አንታይ ወሮ ቀባዩ በአዲስ ኪዳን የምንለብሰው የካህን ልብስ የለም ሮሜ ምዕራፍ 13 14 ላይ ክርስቶስን ልበሱት ይላል ስለዚህ አዲስ ኪዳን እንخدمው ኪዳን የለም ሮሜ ምዕራፍ 13 14 ላይ ክርስቶስ ልበሱ እንደገና ደግሞ መዓዛችን ክርስቶስን እንዲሸት የእግዚአብሔር ቃል ብዙ ቦታ ይናገራል ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 2:15 ላይ አባላቸው ቆሮንቶስ 2:15 ኩለንተና
ስለዚህ ወደነ አሮን ወደነ ክህነቱ መቀባት እንመለስ። ምክንያቱም እነዚህ ሰዎች ይህንን የሚቀቡት መዓዛቸው ጠረናቸው እግዚአብሔርን የሚሸት እንዲሆን የዕቃው ጠረን በሙሉ የአንድ አይነት ሽታ፣ ሌላ ቦታ የዚህ አይነት ሽታ ጠረን ሌላ ቦታ የለም ካለ እግዚአብሔር በስተቀር። ስለዚህ ይህንን ወደ አዲስ ኪዳን ስናመጣው የእግዚአብሔር ዓላማ በእኛ ላይ ነው፣ በሰው ላይ ነው። እንደገና ስለ ቁሳቁስ ደግሞ ኢያሱ ምዕራፍ 6:19 ላይ ወደ ኢያሪኮ ሊገቡ ሲሉ ኢያሱ ሕዝቡን ሲመክር ሌላ ዕቃ አትውሰዱ፣ እርግማን እንዳይሆንባችሁ፣ እርም እንዳይሆንባችሁ፣ ነገር ግን ብሩንና ወርቁን ናሱንና የብረቱን ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔር ግምጃ ቤት ይግባ ይላል። ስለዚህ እግዚአብሔር ግምጃ ቤት የገባ መቅደስ ውስጥ ያለ ካህናቱ በሙሉ ጠረናቸው አንድ አይነት እግዚአብሔርን የሚሸት እኛም እግዚአብሔር ይርዳን። ክርስቶስ በውስጣችን አለ። መንፈስ ቅዱስ ከኛ ጋር አለ። ቃሉ ከኛ ጋር አለ። ማቴዎስ ላይ ሲናገር እናንተ የምድር ጨዎች ናችሁ ይላል። ጨው አልጫ ቢሆን ምን ይጠቅማል ይላል። እናንተ የዓለም ብርሃን ናችሁ ይላል። ስለዚህ እግዚአብሔር እንዲረዳን በሕይወታችን፣ በህብረታችን፣ በቤተ ክርስቲያን የክርስቶስ መዓዛ እንዲሆን መዝሙር 133 ያለውን ሁላችንም አብረን እናንብበው። በኢየሱስ ስም አነበዋለሁ። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንያ ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አዟልና። እግዚአብሔር አቆ በረከትን ሕይወትን ዘን ዓለም አዚዝ ይሞ አብዲ ናብ አፍራት ሲሆን ዝወርድ ጠሊ ሄርሞን እዩ። ይህ ሐሳብ በውስጥ የመጣው ቅድስና የሚለውን እየተዘጋጀው እያለ አሁን ወደዚህ ልመጣ እየጸለይኩ እያለ ስለሆነ ወጣ ያለ ነገር ነው የምናገረው። ከርዕሴ ወጣ ወንድሞች በህብረት ቢቀመጡ መልካም ነው። ሃሌሉያ! አብረን ብንቀመጥ መልካም ነው። ቤተ ክርስቲያን አንድ ላይ ስትሆን በህብረት ውስጥ መሆን መልካም ነው። በዛ የክርስቶስ መዓዛ አለ። ልክ እንደ አሮን ጢም በሱ ላይ ደግሞ በልብሱ መደረቢያ ላይ እንደሚፈሰው ዘይት ቅድም እንዳለው ያ ዘይት መቅደስ ውስጥ ብቻ የሚገኘው መዓዛ ያለው ዘይት ሽቶ በዛ ህይወት አለ፣ በዛ በረከት አለ። እግዚአብሔር እስከ ዘላለም አዟል። ተነስተን እንጸልይ። ተነስተን ሃሌሉያ! የእግዚአብሔር ክብር በህይወታችን፣ የእግዚአብሔር መዓዛ በህይወታችን
ይሄ ጠረን በሕይወታችን እንዲመጣ እንዲበዛ እንዲጨምር ቋንቋችን ክርስቶስ ክርስቶስ ሃሌሉያ በሚድኑትና በሚጠፉት ዘንድ ይላል እግዚአብሔር ቃል ለእግዚአብሔር የክርስቶስ መዓዛ ናችሁ ይላል። በዚህ ዘመን በተለይ ጨለማ በሆነ ዘመን ተስፋ በተቆረጠበት ዘመን እናንተ ውስጥ የመጽናናት ቃል ሃሌሉያ የመጽናናት ቃል የወንጌል ቃል የክርስቶስ ቃል የእርቅ ቃል ሰላም ሃሌሉያ ሰላም በሕይወታችሁ ሰላም በቤታችሁ ሰላም በትዳራችሁ ሰላም በቤተ ክርስቲያን ሰላም 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 በቃ በመካከላችሁ ሕይወት በረከት በዚህ ቦታ እንጸልይ በልሳን እንጸልይ በቃ ቤተ ክርስቲያን ሃሌሉያ እናንተ የዓለም ብርሃን ናችሁ ይላል። ብርሃን 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 በቃ ብርሃን ለውጥ ያላት ለውጥ የምታመጣ ጨው 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 በቃ ጣፋጭ ግራ ለተጋባው ትውልድ ጨው ጣዕም የሚሰጥ ጣዕም ያለው በተገኛችሁበት የክርስቶስ መዓዛ እንዲሆን ሃሌሉያ ባላችሁበት ቦታ የክርስቶስ መዓዛ ክርስቶስ ክርስቶስን እንድንሸት እሱ ብቻ በእኛ ላይ እንዲታይ ክርስቶስን ልበሱት ይላል። ቋንቋችን ነገራችን ሁሉ ክርስቶስ እንዲሆን እንጸልይ 2 ደቂቃ በልሳን በቋንቋ በምትችሉት እንጸልይ። ጌታን እንፈልገው እንዲረዳን እንዲያግዘን የመጽናናት አምላክ ጰራቅሊጦስ በዚህ አለ። ይረዳናል፣ ጉልበት ይሆነናል፣ አቅም ይሆነናል። የበረከት ቃል አንደበታችን ላይ የሰላም ቃል የእርቅ ቃል ብዙዎች የሚጽናኑበት ወንጌል የሚሰበክበት ክርስቶስ የሚሰበክበት ግራ ለተጋባች ዓለም መፍትሄ በዚህ ቦታ የክርስቶስ መዓዛ ማሮ ባአዲና ጋባት እንጸልይ እናንኳኳ ተስፋችን ክርስቶስ ነው። በቃ መዓዛ የቤተ ክርስቲያን መዓዛ ተስፋ መቁረጥ አይደለም፣ ግራ መጋባት አይደለም። ያመነው አለት ክርስቶስ ከኛ ጋር ነው። የሰላም አለቃ ከኛ ጋር ነው። ስለዚህ ወንድሞች በህብረት ቢቀመጡ መቀመጥ እንዲሆን አብሮ መቀመጥ እንዲሆን ህብረት እንዲሆን በመንፈስ ቅዱስ የሆነ ህብረት እንዲሆን እግዚአብሔር በዛ ሕይወትን አዟል፣ በረከትን አዟል። ስለዚህ እግዚአብሔር ረዳናል። እግዚአብሔር አምላክ ሆይ በኢየሱስ ስም አመሰግናለሁ። አሁንም በዚህ ቦታ እግዚአብሔር ሆይ እሳት ይንደድ፣ እሳት ይንደድ፣ በኢየሱስ ስም ይንደድ። የመንፈስ ቅዱስ እሳት ጠረናችንን የሚቀይር ነገራችንን የሚቀይር እንደ መንፈስ ቅዱስ እንደ መንፈስ እንድናስብ ከስጋ ነገር እንደሚያወጣ አይተን ሰምተን ግራ ከሚያጋባው ነገር እንድንወጣ በመንፈስ የምንመራ እንድንሆን ሃሌሉያ። በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። እግዚአብሔር የሚያውን እንድናይ አሜን አሜን። ወንድሞች በህብረት ቢቀመጡ መልካም ነው። በቃ እነሆ መልካም ነው፣ እነሆም ያማረ ነው። እግዚአብሔር ሲያው ደስ ይሰኛል፣ ጠላት ሲያው ይበሳጫል። ማዶሮ ቦጎዲያ ጋባሳ ማዱራ አጋዲና ጋቦዲያ እግዚአብሔር ደስ የሚሰኝበት ህብረት፣ የእግዚአብሔር ሐሳብ ያለበት ክብሩ ያለበት ህብረት፣ ቤተ ክርስቲያን አንድነት፣ ፍቅር፣ ሰላም ሃሌሉያ። አጋንንትን የሚያናውጥ ስራውን የሚያፈርስ አብረው በመሆን ውስጥ አንድ በመሆን ውስጥ አንድ ልብ በመሆን ውስጥ ሃሌሉያ መዓዛችን ኢየሱስ ሃሌሉያ። እንቀመጥ። እግዚአብሔር ባርካችሁ። ሃሌሉያ። ስለዚህ በአዲስ ኪዳን የእግዚአብሔር አጀንዳ ሰው ላይ ነው፣ ዕቃ ላይ አይደለም።
ደግሞ የተወሰኑ ካህናት ላይ በትውልድ እንደነ አሮን ልጆች አሮንና ልጆቹ ሳይሆን እኛ ሁላችን ካህን ነን። ሁላችን ላይ እግዚአብሔር ዓላማ አለው። እንድንቀደስለት እግዚአብሔር ይርዳን። ሁለተኛ ጢሞቴዎስ 2:20 እና 21 ላይ በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ብቻ ዕቃ አይደለም። እንግዲህ ማንም እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ማንም ራሱን ቢያነጻ ለክብር የሚሆን የተቀደሰ ጌታውንም ደስ የሚያሰኝ ለበጎም ሥራ የሚሆን ዕቃ ይሆናል ይላል። ርሱ ኻዚአቶም እንተጽረየ ንሱ አሓፍሪ እተቀደሰ ንተግባር ዓቤት ዝጠቅም ንሰናይ ግብር ዘበለ ዝተዳለወ ክኸውን ማንም ራሱን ቢያነጻ ርሱ እንተንጸ ለክብር የሚሆን ግማሾቹ ለክብር ግማሾቹ ለውርደት ስለሚል እዚህ ጋር ግን ማንም ራሱን ቢያነጻ ስለዚህ ገሪኦም ለክብረት ገሪኦም ለውርደት ዝሆን ኃይላለው ግን አብዚ ማንም ዝኾነ ሰብ ርሱ እንተንጸ ያለ ልዩነት የተቀደሰ ለጌታውም የሚጠቅም የእግዚአብሔር ሐሳብ የሚያልፍበት ደስ የሚሰኝበት ስለዚህ ለሁላችንም ነው ይሄ ጥሪ። ሐዋርያው ጳውሎስ ጌታችን ኢየሱስ ክርስቶስ በደማስቆ መንገድ ከተገናኘው በኋላ የሐዋርያት ሥራ ምዕራፍ 9:15 ላይ ጎይታ እግዚአብሔር ጎይታ ጳውሎስ አብዲ ንደማስቆ ተራከበሎ አብ ግብረ ሐዋርያት ምዕራፍ 9:15 ላይ ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ ይለዋል አናንያን። ለእኔ የተመረጠ ዕቃ ነው። ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። እግዚአብሔር እንድንለይለት ይፈልጋል። እግዚአብሔር የሱ የሆነው ነገር በሙሉ እንዲለይ ይፈልጋል። ለሱ ብቻ ከሌሎች ጋር እየተከፋፈለ እየተዋሰ መጠቀም አይፈልግም እግዚአብሔር። እሱ ራሱ ቅዱስ አምላክ ስለሆነ እሱ ራሱ ልዩ አምላክ ስለሆነ እነ ሙሴ ሲዘምሩ ዘጸአት ምዕራፍ 15:11 ላይ 15:11 አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይላሉ። ከማሐዘለ ነዩ በቅድስና ዝነብር ተፈራተ አምላክ ዝመስለካ ዘይለ ይብሎ እንዳንተ ያለ ማን ነው? ከአማልክት መካከል እንዳንተ ያለ ማን ነው? ከማሐዘለ ነዩ ብዙ አማልክቶች ሰዎች የሚያመልኳቸው የሚሰግዱላቸው የሚሰውላቸው ብዙ አማልክት አሉ። የአሕዛብ አማልክቶች አጋንንቶች ናቸው ይላል። ስራቸው ተንኮል ነው፣ ማጥፋት ነው፣ መግደል ነው፣ መበተን ነው። አጋንንቶች ናቸው። ሙሴ ግብፅ ስለነበሩ የአሕዛብን አማልክት ያውቋቸዋል። ለዚህ ነው እነሱ ሲዘምሩ አቤቱ በአማልክት መካከል እንዳንተ ማን ነው? በቅድስና በምስጋና የተፈራ
ድንቅን የምታደርግ ምክንያቱም ድንቅ ያደረገ ጠላቶቻቸውን የግብጽን ጠንቋዮች እየደቆሰ ሲያወጣቸው አይተዋል ስለዚህ ደግሞ በቅድስና የከበረ እንዳንተ ማን ነው ንጹህ እንዳንተ ማን ነው እያሉ ሲዘምሩ እንመለከታለን ስለዚህ አምላካችን ቅዱስ ነው ኢሳይያስ ምዕራፍ 6 ቁጥር 3 ላይ ሲናገር አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብር ተሞልታለች እያለ አንዱም ለአንዱ ይጮሃል ይላል እንደገና ራእይ ምዕራፍ 4:8 ላይም ስንመለከት ምዕራፍ 4 ቁጥር 8 አራቱ እንስሳት እያንዳንዳቸው 6 ክንፍ አላቸው ይላል በዙሪያቸውና በውስጣቸው አይኖችን ሞልቶባቸዋል ይላል ቅዱስ 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 የነበረ ያለ የሚመጣ ሁሉን የሚገዛ ጌታ እያሉ ቀንና ሌሊት አያርፉም ይላሉ ስለዚህ በሰማይ የሰማይ ሰራዊት መላእክት ሌሎችም ያለ ማቋረጥ ቀንና ሌሊት ቅዱስ 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 እያሉ ይሰግዱለታል ስለዚህ ተቀደሱልኝ የሚለን አምላካችን ራሱ ቅዱስ ነው የሱ ሁሉ እንዲቀደሱ ይፈልጋል ዘሌዋውያን ምዕራፍ 19 1 እና 2 ላይ 19 1 እና 2 ላይ እግዚአብሔርም ለሙሴ እንዲህ ብሎ ተናገረው ይላል ለእስራኤል ልጆች ማህበር ሁሉ እንዲበላቸው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ይሄንኑ ሐሳብ አዲስ ኪዳን ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16 ላይ እናገኘዋለን እኔ አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ስለዚህ የእግዚአብሔር የሆነ ሁሉ ቅዱስ እንዲሆን ይፈልጋል ኢያሱ ምዕራፍ 3 ቁጥር 5 ላይ ኢያሱም ወደ ዮርዳኖስን ሊሻገሩ ሲሉ ዮርዳኖስን ከመሻገራቸው በፊት ኢያሱም ለሕዝቡ ነገ እግዚአብሔር በመካከላችሁ ድንቅን ያደርጋልና ተቀደሱ እግዚአብሔር ጽባ አማከልኩም ድንቅ ተአምራት ገብሪሞ ርሱም ተቀደሱ ተቀደሱ እግዚአብሔር ነገ ዮርዳኖስን ከፊታችሁ ይከፍላል ስለዚህ አጥቅሞ እግዚአብሔር ዮርዳኖስ ከሞክሎይሞ ተቀደሱ ይላል አንደኛ ቆሮንቶስ ምዕራፍ 3:16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል የእግዚአብሔር ቤተ መቅደስ ቅዱስ ነው ያውም እናንተ ናችሁ ይላል ስለዚህ በአዲስ ኪዳን እኛ የሱ መኖሪያ ማደሪያ የሆነውን ነው ተቀደሱ ከዓለም ውጡ አትነካኩም ይላል ስለዚህ ነና አዲስ ኪዳን ናቱ ማደሪ ቤተ መቅደሱ ስለሆነ አይተናበቡ ተቀደሱ ተፈለዩ ይላል አምላካችን እግዚአብሔር እንደገና በፊቱ የሚቀርበው በሙሉ ቅዱስ ነው መስዋዕት የሚቀርብለት መስዋዕት በሙሉ ቅዱስ ነው ስለዚህ እግዚአብሔርማ አጥሩ ዝቀር መስዋዕትማ ቅዱስ መስዋዕት የሚለውን ርዕስ ብናይ በጣም ሰፊ ርዕስ ስለሆነ በብሉይ ኪዳን ያለውን እሱን ሳይሆን በአዲስ ኪዳን ከኛ ጋር ከሰው ጋር የተያያዘ ስለሆነ አንድ ሁለት ምሳሌ እናያለን ስለዚህ ዛዕባ መስዋዕት ከፍ ያለ ስለሆነ እሱ ከሆነ ሓደ ፍልተ ምስአልነት ግብርና
ሮሜ 12:1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ራእይ እለምናችኋለሁ እሱም ለአእምሮ የሚመቸው አገልግሎታችሁ ነው ይላል። ከምዚ ለና عسر تقلته بعركس أحواته بسجاهم يوم قدسن نعمله بعد ذلك مسوات فيكم كتقربوا بمحرك عمله بمحدهم أنه إذا ما لقيتنا أمر من فسوا أغلبكم بحدث كدان إنيان نو سوتشن نمي فلقوا كزابر إنيا راساتشن دين ستو بحدث كدان نعنا إجبرنا زيادة رومي 15 ላይ የእግዚአብሔር ቃል ሲናገር አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት እንዲሆኑ ለእግዚአብሔር ወንጌል እንደ ካህን ያገለገልኩ ይላል ሐዋርያ ጳውሎስ። አሕዛብ በመንፈስ ቅዱስ ተቀድሰው አሕዛብ ጳውሎስ ከዚህ አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት እንዲሆኑ ጥዑም መስዋዕት ምን ሆኑ ለእግዚአብሔር ወንጌል እንደ ካህን ያገለገልኩ አገልግሎቴ ምደክመው ምሮጣው ሁሉ ምንድነው አሕዛብ ከእግዚአብሔር ርቀው የነበረ ሕዝብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር መልካም የተወደደ መልካም መዓዛ መስዋዕት እንዲሆኑ ስለዚህ እግዚአብሔር ይመስገን አሁን እግዚአብሔር አምላካችን ቅዱስ እንደሆነ አየን የሱ ሁሉ ነገሮች ሁሉ እንዲቀደሱ ጠረናቸው መዓዛቸው ካህናት ዕቃቸው ሁሉ የተለየ እንደነበር አየን ስለዚህ እግዚአብሔር ሁሉ እቲ አውርቶም ሁሉ ነገር ሁሉ ቅዱስ እንደሆነ ወደኛ ስንመጣ ቅድስናን ሲጀመር ወይንም ደግሞ መቀደስን ራሳችን ያመጣን ምናመጣው ነገር አይደለም ስለዚህ ናባና መስቀልና ቅድስና ወይ መቀደስ ባልና ነው ነገር አይደለም በክርስቶስ ሥራ በመስቀሉ ያገኘነው ነው አንደኛ ቆሮንቶስ ምዕራፍ 1:31 ላይ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብን ጽድቅን ቅድስናና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁት ከሱ ነው ይላል ጥበብን ጽድቅን ቅድስናና ቤዛነትን በተደረገልን ጽድቅን ቅድስናን ወይ ከአበጃ ብዙሆነልና በክርስቶስ ኢየሱስ የሆነልን ከሱ ነው በክርስቶስ ነው የሆነልን ከሌላ ቦታ አይደለም በክርስቶስ በሰራው ስራ ያገኘነው ነገር ነው ቅድስና በሕይወታችን የተቀደስነው ክርስቶስን እንደ ግል አዳኝ አድርገን ስንቀበል አውቶማቲክ መቀደስ በሕይወታችን ጀመርን ተቀደስን ስለዚህ ጎይታ ተቀበልና ትክክል አውቶማቲካሊ ተቀደስና ምስሉ ተቀበልና ታአብልታ ቃል ግናፈ እንዲጽሑፍ ዝምካህ በእግዚአብሔር መካህ ዝብሎ ምን ተከፍጸት ንስኻኩም ካቡ አብቲ ካብ አምላክ ንጥበብን ጽድቅን ቅድስናን ምድሓንን ዝሆነልና ክርስቶስ ኢየሱስ ነው ስንጠራ ራሱ በቅድስና ነው እግዚአብሔር የጠራን ሁለተኛ ጢሞቴዎስ ምዕራፍ 1:9 ላይ የእግዚአብሔር ቃል ሲናገር ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነው ይላል ስለዚህ ሁለተኛ ጢሞቴዎስ ምዕራፍ 1:9 ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነው ዘድሓንና በቅዱስ ጽዋዓድማ ዝጸዋዓና እግዚአብሔር ስለዚህ ስንጠራ ተቀድሰናል ነገር ግን ይሄንን እየጠበቅነው እንድንሄድ ደግሞ ያሳደግነው እየበዛ እንዴት የእግዚአብሔር ሐሳብ ነው ስለዚህ በክርስቶስ ኢየሱስ ተቀድስና አይና እንደገና ድማ ነዚህ ቅድስና ክንሕልዎ እንደገና ድማ አብይወትና እንዳብዛሕናዮም ከይድማ ፍቃድ አምላክ መነሻ ጥቅሳችንን ሁለተኛ ቆሮንቶስ ምዕራፍ 7:1 ላይ ስንመለከት እታ ተበገስናላ ጥቅሲ ኣብ ቀዳማይ ቆሮንቶስ ምዕራፍ 7 ፍቅደ 1 ተበገስናላ ጥቅሲ እንግዲህ ወዳጆች ሆይ የዚህ የተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል ስለዚህ እታ ተበገስናላ ጥቅሲ ኣብ ካልኣይ ቆሮንቶስ 7:1 ከም ዝብያ እምበኣልከ ኣቱ ፍቁራተይ እዚ ተስፋታት ካብ ዝህልወናስ ብፍርሃት ኣምላኽ
ቅድስና እናመላእና ይዝብል ስለዚህ ቅድስና ዝምላእ ነገር ካብ ስጋን መንፈስን ዘርክስ ዘበለ ሁሉ ርእስና ናንጻ ነጽህ ይብል ያው እያሳደግነው ወደ ፍጹምነት እያሳደግነው የምንሄድ ዕለት ዕለት በዕለት ኑሯችን ፕሮሰስ ነው ማለት ነው። ስለዚህ ዕለት ዕለት አብይወትና እንደ አበየ ዝኸይድ ሓደ ፕሮሰስ ዕብራውያን ምዕራፍ 12-14 ላይ ዕብራውያን 12-14 ከሰው ጋር ሰላምን ተከታተሉ ትቀደሱም ዘንድ ፈልጉ ያለሱ ጌታን የሚያይ የለም ይላል። ስለዚህ ሰባቱን ሰላም ነበሩ ክትቀደሱ ድለዩ በዘይካ ቅድስና ሓደ ቋን እግዚአብሔር ቢሆን የለም። ስለዚህ ጥቅስ ይበቃናል። ግን ሐሳቡ ምንድነው? ይሄ ወደ ቅድስና የበለጠ ያደግን እየተቀደስን እንድንሄድ እየበዛልን እንድንሄድ የእግዚአብሔር ሐሳብ ነው። ነገር ግን የተቀለ ሐሳብ እንዳተቀደስና ቅድስና እንዳቀረብና እንመጽእ እዚ ቀንድና እግዚአብሔር ሐሳብ መጀመሪያ ላይ ሌላ ያነሳነው አንድ ጥቅስ አለ። ሁለተኛ ቆሮንቶስ ምዕራፍ 6:17 እና 18 ላይ ከመካከላቸው ተለይታችሁ ውጡ እርኩስንም አትንኩ ይላል። አንተ ወይ ዘአላህ ከማከለው ውጡን ተፈለዩ ነትርቁስ ድማ አይተርኩልና ከዓለም ነገር እግዚአብሔር ደስ ከማይሰኝበት ነገር እንደ ቃሉ ካልሆነ ነገር እንድንወጣ የሱ ሕዝብ ተለይቶ እንዲወጣ የእግዚአብሔር ሐሳብ ነው። ስለዚህ ዓለም ክንፈለ እግዚአብሔር አብየ ክብር ነገር ምስ ዓለም ካብ ዓለም ወጪና ክንፈለ እዚ ናይ እግዚአብሔር ሐሳብ ለምሳሌ አንደኛ ጴጥሮስ ምዕራፍ 4:3 ላይ እናንብበው ሁላችንም። አንደኛ ጴጥሮስ 4:3 ላይ ጴጥሮስ 4:3 ሁላችንም አንብበው በኢየሱስ ስም አነብ 3 የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርና በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና ይላል። ከዚህ እቲ ብዕዳን ብፍትወት ሥጋ ብስኽራን ብጎይላ ብመስተ ብርኩስ ምምላእ ጣዖት ክትነብሩ ከለኹም ፍቃድ አሕዛብ ዝገበርኩምሉ ዝሓለፈ ዘመን ይዓክል እዩ ይብል። ከኃጢአት ወይንም የኃጢአት ነገሮች የተዘረዘሩበት ብዙ ክፍል መጽሐፍ ቅዱሳችን አዲስ ኪዳን ውስጥ ውጡ ይህንን ተዉ እያለ የሚነግረን አለ። አዲስ ኪዳን ብዙሓት ናይ ኃጢአት ነገር እንዳዘርዘረ ውጡ ከዚህ ነገር እዚ ተፈለዩ ዝብል ቃል ብዙሕ አለ። እንደ ምሳሌ ነው ይህንም ቦታ ያየ ነው። ነዚህ ከመአብነትና ንወስዶ ዘለና ባለፈው የኖራችሁበት ያ ዘመን እንደዚህ የኖራችሁበት ይብቃ ነው የሚለው እዚህ ጋር። ቀደም ዝነበርኩምሉ ዓለማዊ ትምኒት ዝተመላለስምሉ ናብራ ይዓክል እዩ ዝብል በመዳራት በሥጋዊ ምኞት በስካርና በዘፈን ያለ ልክ በመጠጣት በነውርም ባለበት በጣዖትም አምልኮ የተመላለሳችሁበት ያ ዘመን ያለፈው ዘመን ይብቃ ነው የሚለው። እቲ ብዕዳን ብፍትወት ሥጋ ብስኽራን ብጓይላ ብመስተ ብርኩስ ማምላኽ ጣዖታት ዝተመላለስኩምሉ ዘመን ይዓክል እዩ ዝብል። እኛ ሁላችንም ከኔ ጀምሮ ሁላችንም ምስክሮች ነን እግዚአብሔር ከምን አይነት ነገር ውስጥ እንዳወጣን። ካብይ ጀሚሩ ሁላችሁም እግዚአብሔር ከምንታይ ነገር መተውፃና ዚ መሰኻኸሪ አውጥቶ ነው ከቆሻሻ ቦታ የቀደሰን። ካብ ረሳሕ ቦታ አውፂኡ ቀዲሱና። ስለዚህ እንደነዚህ አይነት ነገሮች ይብቃ፣ በፊት የነበረው ነገር ይብቃ፣ አሁን ተቀድሳችኋል ነው የሚለው። ስለዚህ እቲ ቀደም ዝነበረ ታሪክ ይዓክል እቲ ናይ ቀደም ነገር ይዓክል እዩ ዝብል። እግዚአብሔር ይረዳናል፣ አቅም ጸጋ ይሆነናል፣ ይሰጠናል። እግዚአብሔር ከዓ ዓቅምን ጸጋን ይህበናል። በእግዚአብሔር ጸጋ ነው። እግዚአብሔር ጸጋ ምናልባት ጌታ ደስ የማይሰኝበት ነገር በሕይወታችን ካለ እግዚአብሔር ይረዳናል። ስለዚህ ምናልባት እግዚአብሔር በሕይወትና ዘይሕጎሰሉ ነገር እንተሎ እግዚአብሔር ክረዳናል። እንዴት እንደምንቀደስ ቶሎ ቶሎ ልናገርና እጨርሳለሁ። ከመይ ከምንቀደስ ቶሎ ቶሎ ይለፍታሉ ሁሉ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ቀዳማይ ተሰሎንቄ 1:25 የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁ ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋት ፈጽመው ይጠበቁ ይላል። ቀዳማይ ተሰሎንቄ 5:23
أملاك سلام بعلو عن كلن تنابط يمدسو بدوس آل يسوس كريستوس بزرلو منفسكم من نفسكم من سجاء بزي من كركب يتحلو ስለዚህ የሚቀድሰን ደግሞ እኛ እሺ ብለን ስንስማማ ከሱ ጋር ስንስማማ ጌታ የሰላም አምላክ ራሱ ጌታ እኛን ይቀድሰናል ስለዚህ ከመይና ተቀደስና ንሕና አግራ ሕራይና ድሌትና ክንቅደስ ፈቃደኛታት ምስንኸውን ናይ ሰላም አምላክ ወይታ ምሳና ወይታ ይሰርሕ ወይታ ይቀድሰና ሌላው የሚቀድሰን ቃሉ ነው ካልአይ ይቀድሰና እጥቃል ዮሐንስ ወንጌል ምዕራፍ 17 ላይ በእውነት ቀድሳቸው ቃል እውነት ነው ይላል በሐቅ ቀድሶም እጥቃልካ ሐቂይን ቃሉ ይቀድሳል የእግዚአብሔር ቃል ይቀድሳል የእግዚአብሔር ቃል ያጥባል ከኛ ላይ መውደቅ የሚገባውን ነገር ይጠላል የእግዚአብሔርን እውነት የእግዚአብሔርን ነገር ደግሞ በውስጣችን ይተከላል ቃሉ ይተክላል ቃሉ ይቀድሳል የሚቀጥለው ደግሞ ደሙ ይቀድሰናል የክርስቶስ ደም ዕብራውያን 13:12 ላይ ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን ሊቀድስ ከበር ውጭ መከራን ተቀበለ ይላል ስለዚህ ጎይታ ኢየሱስ ክርስቶስ ድማ ለሕዝቡ ምን ተቆጥሶም ሲ ካብደለ ወጻኢ ርሱ ንግዚአብሔር መከራን ተቀበለ በገዛ ደሙ ይቀድስ ዘንድ በገዛ ደሙ ይቀድሰናል በክርስቶስ ደም መስቀሉ ላይ በፈሰሰው ደሙ አብ መስቀል ፈሰሰ ላይ ክርስቶስ ኢየሱስ ደሙ ይቀድሳል ደሙ ቀዳሳይ የሚቀጥለው ደግሞ ስጋው ራብዓይማ ስጋ ዕብራውያን ምዕራፍ 10 ቁጥር 9 እና 10 ላይ ዕብራውያን ምዕራፍ 10 10 9 እና ቁጥር 9 እና ቁጥር 10 ላይ ምዕራፍ ፍቅድ ሸዓተን 10 ከምዚብል ዳሓርካ ወፍቃት ተገብር ኢለ እመጽ አለው በለ ምእንቲ ነቲ ዳሕራይ ከጽንዕ ኢሉ ነቲ ቀዳማይ ተሓሮ በዚ ፍቃድ እዚ በትሓንሳ ንሓዋሩ ዝኣክል እተሰውዐ መስዋዕቲ ስጋ ኢየሱስ ክርስቶስ ተቀዲስና አለው አሜን አሜን እነሆ ፍቃድን ላደርግ መጥቻለሁ ሁለተኛውን ያቆም ዘንድ የፊተኛውን ይሽራል ይላል እዚህ ጋር የሚናገረው ስለ መስዋዕት ነው የፊተኛውን ሁለተኛውን ያቆም ዘንድ የፊተኛውን ይሽራል ስለዚህ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳቸዋል ይላል የሚናገረው በብሉይ ኪዳን ብዙ ጊዜ መስዋዕት ይቀርብ ነበር ደጋግሞ ይቀርብ ነበር ለዚህ ነው ሁለተኛው ሊያቆም አሁን በሁለተኛው ጊዜ ግን የክርስቶስ ስጋ አንድ ጊዜ ነው የሚቀርበው አንድ ጊዜ ነው የቀረበው ሁለተኛው ሊያቆም የፊተኛውን ይሽራል ሁለተኛው ሊያቆም ሁለተኛውን የክርስቶስን ሊያቆም የፊተኛውን ይሽራል ስለዚህ የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳቸዋል በስጋው ደግሞ ደጋግሞ አይቀርብም የክርስቶስ ስጋ አንድ ጊዜ ቀርቧል በዛ ተቀድሰናል ደግሞ በስቃዩ በመከራው መስዋዕት ሆኖ የመጨረሻው በመንፈሱ ደግሞ ተቀድሰናል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከናንተ አንዳንዶቻችሁ እንደዚህ ነበራችሁ ነገር ግን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል ተቀድሳችኋል ጸድቃችኋል ይላል ኢየሱስ ክርስቶስ በስም ጎይታና ኢየሱስ ክርስቶስ በመንፈስ አምላክን ተሐጥኩምን ተቀድስኩምን ጸድቅኩምን ከናንተ አንዳንዶቻችሁ እንደዚህ ነበራችሁ እዛ አንደኛ ቆሮንቶስ ምዕራፍ 6 ላይ እዛ አካባቢ ስናነብ ከፍ ብለን ብዙ አይነት ኃጢያቶችን ይዘረዝርና ይዘረዝርና
ከናንተ አንዳንዶቻችሁ እንደዚህ ነበራችሁ ይላቸዋል። አማኞች ነው። ንአመንቲ ዝዛረብ ዘሎ እቲ ቃል ከምኡ'e ከምዚ ይብል ሰረቕቲ ሱሳዓት ወይ ሰካራት ወይ ተጻረፍቲ ወይ ዘረፍቲ ንመንግስቲ ኣምላኽ ኣይክወስዷን ገሌኹም ከዓ ከማታቶም ነርኩም ግና ከብስም ጎይታና ኢየሱስ ክርስቶስን ብመንፈስ ኣምላኽ ተሓፂብኩምን ተቐዲስኩምን ጸሊኩምን እሞ ይብለና። ስለዚህ በመንፈሱ ደግሞ መንፈሱ ቀድሶናል። ስለዚህ በመንፈሱ ተቀድሰናል። ኦኬ አሁን ምን አለን ማለት ነው? የሰላም አምላክ ራሱ ይቀድሰናል። ሓደ ታይና ናይ ሰላም አምላክ ባዕሉ ቅድሰና ይልና ቃሉ ይቀድሰናል። ካልአይ ቃል ቅድሰና ይልና ደሙ ይቀድሰናል። ሳልሳይ ደሙ ቅድሰና ይልና ስጋው ይቀድሰናል። ራብዓይ ስጋ ክርስቶስ ቅድሰና ይልና መንፈሱ ይቀድሰናል። ሐምሳይ ቃል መንፈስ ቅድሰና ይልና ስለዚህ ክርስትናን የጀመርነው በጸጋው ነው፣ በምሕረቱ ነው። እሱ ራሱ ቀድሶን ነው የምንኖረው። ቅድስናን እየጠበቅን ወደ ፍጹምነት እያደግን በጸጋው እየረዳን እስከ ፍጻሜ እንደርሳለን፣ ወደ ፍጹምነት እንደርሳለን። እግዚአብሔር ይረዳናል። እግዚአብሔር ታማኝ ነው። እንድንወጣለት ጨርሻለሁ። አንድ ሁለት ነገር ልናገርና ፓስተር ይጸልይልናል። እንድንወጣ ዓለምን እንዳንመስል የእግዚአብሔር ዕቃ ብቻ ቅድም እንዳየነው በመቅደሱ ውስጥ እንደ ካህናቶቹ እንደ ዕቃዎቹ ጠረናችን የተለየ እንዲሆን ስለዚህ ልክ ከዓለም ክንወጽ ከምቶም አቁሑትና እግዚአብሔር ሽታና ማዕዛና ሁሉ እግዚአብሔር ዝሽትት ዝተፈለና ኑሯችን በስራ ቦታ በሁሉ ቦታ ክርስቶስን እንድንመስል የእግዚአብሔር መሆናችን እንዲታወቅ እግዚአብሔር ይረዳናል። ጌታ ይባርካችሁ። ፓስተር ይጸልይልናል።